ጠንክሮ መስራት ብቻውን በቂ አይደለም ሲባል ጠንክሮ መስራትን እያጣጣልን አይደለም። ምን ለማለት ፈልጌ ነው? ጠንክሮ መስራት በጣም ኢምፖርታንት እና ወሳኝ ከሆኑ ነገሮች፣ ሰዎች ለማደግ ለመለወጥ የፈለጉትን ነገር ለማሳካት ሃርድ ወርከር መሆን አለባቸው፣ ጠንክረው መስራት አለባቸው። ግን በሌላ በኩል ስናየው ጠንክረው ሰርተው ውጤታማ ያሉ ሰዎች እንዳሉ ሁላ ጠንክረው ሰርተው ውጤታማ ያልሆኑ ሰዎች እናያለን። ለምንድን ነው ጠንክረው ሰርተው ውጤታማ ያልሆኑ ሰዎች ያሉት? ምክንያቱም ጠንክሮ መስራት ብቻ ዋጋ የለው። ጠንክረን እንደምንሰራው ጠንክረን ማሰብ መቻል አለብን። ከዛም በላይ ደግሞ ጠንክረው ከመስራት በላይ ስትራቴጂካል መሆን፣ በእቅድ የሚመራ ሰው፣ በስትራቴጂ የሚመራ ሰው ጠንክሮ ከሚሰራ ሰው ይበልጣል። ምን ለማለት ፈልጌ ነው? ለምሳሌ እዚህ ላይ አንድ ምሳሌ ሲጨምርላችሁ፣ አሁን ለምሳሌ ቤት ሲሰራ ቤት ከሚሰራው ቀን ሰራተኛው በላይ የሚከፈለው ዲዛይነሩ ነው። ለምንድን ነው የሚከፈለው? ያ የሚለፋው የሚፈጋው እያለ የሚቀጠቅጠው እያለ ዲዛይን የሚያደርገው እንዴት የሚገነባውን ነገር ዲዛይን የሚያደርገው ሰው ምን ይሆናል? ውጤታማ ይሆናል። ከዛ የበለጠ ገንዘብ ያገኛል። ስለዚህ ኢፈርት ኢዝ ሌስ ዛን ስትራቴጂ። ኢፈርት ከስትራቴጂ ያንሳል፣ ስትራቴጂ ከኢፈርት ይበልጣል። ስለዚህ ስትራቴጂካል መሆን፣ ሲስተሚካል መሆን ይበልጥ ውጤታማ ያደርጋል ማለት ነው። ስለዚህ ጠንክረው መስራት ብቻ ሳይሆን አሁን ለምሳሌ አንድ ሰው ወደ ምዕራብ መሄድ ፈልግ፣ ጠንክሮ ወደ ምስራቅ መሄድ መቼም ቢሆን ለዘላለም አይደርስም ወደ ምዕራብ። ምክንያቱም ዳይሬክሽኑን አላወቀም። ወዴት እንደሚሄድ መጀመሪያ የምንሄድበትን ማወቅ መቻል አለብን። ምንድነው የምፈልገው? ምንድነው ማግኘት የምፈልገው? ምንድነው ማሳካት የምፈልገው ብለን ቆም ብለን ያንን ነገር ለማሳካት ደግሞ ያንን የምንሄድበትን መንገድ ዳይሬክሽኑን ማውጣት ማወቅ አለብን። ስማርት በሆነ መንገድ ወደምንሄድበት ወደ ማሳካት ወደምንፈልገው ነገር ስትራቴጂካል ሆነን ካወጣን በኋላ ጠንክረን ብንሰራ ስኬታማ መሆን እድላችን ከፍተኛ ነው። አብዛኞቻችን እኔንም ጨምሮ ውጤታማ ከማንሆንባቸው ነገሮች ውስጥ አንዱ ብዬ የማስበው ጠንክሮ መስራት ብቻ ሳይሆን ፕላስ ስትራቴጂ አለመጨመራችን ነው። በምን አይነት መንገድ ብሰራ ነው፣ በምን አይነት መንገድ ብሰራ ነው፣ በምን አይነት መንገድ ብሄድ ነው ውጤታማ መሆነው የሚለውን ነገር አለማወቃችን ነው ብዬ አስባለሁ። ሌላኛው ምንድን ነው? ፎከስ ማድረግ። ጠንክረን በምንሰራበት ጊዜ ፎከስ ማድረግ ያለብን ነገር ለይተን ማወቅ አለብን። 20-80 ሩል የሚባል አለ። ሞቲቬሽናል ስፒከር ነው ብራያን ትሬሲ። ምን ሲል ተናገረ? አንድ መጽሐፉ ላይ ፎካል ፖይንት የሚል መጽሐፍ አለው ስለ ፎከስ የሚያወራ እና 20-80 ሩል የሚል አለው መጽሐፉ ላይ። አሁን የምንሰራው 80% ነገር የሚሰጠን ውጤት 20% ነው። 20% የምንሰራው 20% ነገር ግን የሚሰጠን 80% ውጤት ነው። ትንሽ ፎከስ ማድረግ ያሉብን ነገሮች ትልቁን ውጤት ይሰጡናል። ትልቅ ፎከስ ያደረግንባቸው ነገሮች ትንሹን ውጤት ይሰጡናል። ለምሳሌ ምን ለማለት ነው? ሀሳቡን ኮምፕሌክስ ያደረኩትና በቃ ትኩረት ሊሰጣቸው የሚገባ ነገሮች ላይ ትኩረት መስጠት የምንፈልገው ትኩረት መስጠት ያሉብን ነገሮች ፖይንቶች ላይ ትኩረት ሰጥተን ብንሰራ ትልቁን ቫልዩ እናገኛለን። ዋናው ፎከስ የምናደርግበት ዋና ሜን ፖይንቱ ላይ ነው ፎከስ ማድረግ ያለብን ይላል ሀሳቡ። እና ጠንክረን እንደምንሰራው ጠንክረን ማሰብ መቻል አለብን። ፎከስ ማድረግ መቻል አለብን። ደሞስት ኢምፖርታንት የሆነ ነገር እነዚህ ነገሮች። ሃርድ ወርከር ብቻ ሆኖ ውጤት ያላመጣ ብዙ ሰው አለ። ስለዚህ ብዙ ሰው ለፍቶ ጠንክሮ ሰርቶ ፈቅቶ ሰክሰስፉል ያልሆኑ ብዙ ሰዎች አሉ። እኔ እንደኔ ሀሳብ የሚመስለኝ ያን የሰው ስኬታማ ያልሆኑት ስትራቴጂ ስለሌላቸው። ስትራቴጂ በጣም ቤዚክ የሆነ ነገር፣ አንድ ነገር ለመስራት ስትራቴጂካል። አንድ ሰው መነሻውን ካወቀ ከዛ ወደሚደርስበት ካወቀ የሚደርስበትን ደግሞ ወደሚደርስበት ለመሄድ ደግሞ ስትራቴጂ ካወጣ ጠንክሮ በዛ መንገድ ከሰራ ውጤታማ መሆን ይችላል። ስለዚህ ለማለት ፈልጌ ነው፣ ውጤታማ ለመሆን ስትራቴጂካል መሆን አለብን። ፕላስ ጠንክሮ መስራትም ኢምፖርታንት ነው እላለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካሙን ሁሉ ተመኘውላችሁ።